እንትን መጅ የወፍጮ መጅ አለ። እሱ ተመትቶ ተቀብሮ ነው ማለት ነው። አንድ ላይ ተቀብሮ የወጣ ነው ማለት ነው። ይሄ ያው ስኔ ነው እንግዲህ እግዚአብሔር አምላክ ይሄንን ያስ ምንድነው እስኪያወጣው እናንተ የምትጋቡ ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ። ሰላም ሰላም ሰላም፣ ጤና ይስጥልን። እየተከበራችሁና እየተወደዳችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? ይህ የአዳም ቲዩብ ነው። እንደምን ሰነበታችሁ? እንዴት ናችሁ? እያልኩ የዛሬው ፕሮግራማችንን በአጠር መጠን ባለመልኩ እናቀርባለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። ይሄን ያደርጋችሁ ቻናሉን እንድታሳድጉት ነው። ከዚህ በፊት ያያችኋቸው ቪዲዮዎች ጠቃሚ እንደሆኑ ተስፋ እናደርጋለን። ለሚቀጥለው ቪዲዮ ደግሞ ለማዘጋጀትና ለመስራት የእናንተን መልካም እይታ እንፈልጋለን ማለት ነው። አዳም ቲዩብ ከእናንተ ጋር ሁልጊዜ አዳዲስ ነገሮችን ያቀርባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ቅዱስ አሐዱ አምላክ በስመ አብ ቅዱስ አሐዱ አምላክ። እንግዲህ ምዕመናን ይሄ የምታዩት የዛር የውቃቢ ያው የውቃቢ እቃዎች ናቸው። የዛርና የውቃቢ የሚያመልኩባቸው ይሄን በደንብ ያኛው ያው ረከቦቱም ያው ስኔውም ያውና ይሄም ደግሞ ድቤ ከተባለ የድቤ ነው። 3 ድቤ ከመስጊድ ውስጥ የሚወጣ ነው። ይሄ ሁሉ በቆቃ ሚካኤል ንስሐ እየገቡ ሰዎቹ ንስሐ እየገቡ ይሄኛው ጀበና ነው። እንግዲህ ይሄን ጀበና 2 ጡት ያለው ጀበና ነው። 2 ጡት ያለው ጀበና ማለት የአዳልሞቲ ቡና መጠጫ ማለት ነው። አዳልሞቲ ቡና የሚጠጣበት ነው፣ የሚፈላበት የሚገብሩበት ማለት ይሄ 2 ጡት ያለው ጀበና ነው ማለት ነው። እንግዲህ እግዚአብሔር አምላክ ይሄን እነኝህ ሰዎች ንስሐ እንዲገቡና ያው ወደ እግዚአብሔር ታርቀው ወደ ንስሐ ገብተው ነው። ያው ይሄ ምንም አይጠቅምም ያው ማለት ነው። ይሄ ሁሉ ስኔው ነው፣ ረከቦቱ ነው። ይሄ ሁሉ ልብስ ነው፣ ያው የውቃቢው ልብስ። ይሄኛው የጠቋር ልብስ ነው። ጠቋር ይሄኛውን ይለብሳል። የጠቋር ልብስ ነው። ይሄኛው አዳል ጨለውን ተው። ይሄ የጠቋር በቀይና ነጭ ጥቁርና ይሄ የጠቋር መገበሪያ ነው። ዝጋም ደግሞ አለ ፎጣ ነበር። ይሄውና ይሄም የጠቋር ፎጣ ነው። እንደዚህ አይነት ልብስ ነው የሚለብሰው ጠቋር፣ ነጭና ጥቁር። ይህ እንደምትመለከቱት እንግዲህ ከጥንት ጀምሮ የሰው ልጅ ፈጣሪውን ትቶ የአጋንንት ግብር ከፋይ ሆኖ አጋንንት በላዩ ላይ ሲሸቅልበት የዶሮ ደም፣ የበግ ደም፣ የተለያዩ የእንስሳትን ደም እየገበሩ ለዛር ውላጅ እያጎነበሱ የኖሩበት ህይወት ነው። እንግዲህ እንደምታዩት ረከቦቱ ያው እና አዳልሞቲ ይሄኛው የአዳልሞቲ ይሄ የአዳልሞቲ መጠጫ ነው። ይሄኛውም ደግሞ የአዳልሞቲ ወሰን ገፊ ወሰን አጋዥ እያለ ይሄ ሁሉ ያው የስኔ አይነት ነው። ረከቦቱን ይሄኛው ደግሞ ቀሉ ማር ተበጥብጦ ቃቢው የሚጠጣበት ነው። እዛ ጋም አለ የማሩ መጠጫ ማር ሰዎች የሚገብሩበት ይሄን ነው። አመቺሳ ሲሰጧቸው በዚህ ነው የሚጠጣ። በዚህ በጠበጥና ማር አመቺሳ ሲያስታቅፉ ማለት ነው። ማር በዚህ ሙሉ ልክ ይሞላና ለውቃቢው ሰጠዋል። ከዛ ውቃቢው ይበጠብጥና ቱፍታ ይጠጣበትና ለልጆቹ ለህፃናት ላይ ይተፋበታል ማለት ነው አይደል? የሚያውቅ ካለ ደግሞ ያስረዳኝ። ይሄም እንደዛው ነው ማለት ነው። የውቃቢው መጠጫ መዋረሻ ከጥንት ጀምሮ የመጣ በተለይ በድሮ ዘመን የነበሩ ሰዎች ይህንን አይነት ባዕድ አምልኮ በኃይለኛው በእጅጉ ይከተሉት ነበረ። ያው እንግዲህ አንዳንዴ እውቀት ከማነስ የሚመጣ ነው። እውቀት ከማነስ እንደገና የላኞቻቸው ዋኖቻቸው ሲያደርጉት ያዩትን የልጅ ልጆቻቸው እየተዋረሱ የሚቀባበሉት አይነት ባዕድ አምልኮ ነው። ይህ እንግዲህ የቤት ጣጣ የዛር ውላጅ የሚሉት ነው። ልጆችን ለበሽታ በመዳረግ ራሱ ሰይጣኑ ዛር ውላጁ ልጆቻቸውን በማመም ልጆቻቸው ሲታመሙባቸው እንዳይታመሙባቸው ብለው የሚያደርጉትና የሚከፍሉት ዋጋ ነው። ይሄ እንግዲህ እንደምታዩት እዚህ ጋር አለ። ይሄን የምታዩት ጅናል። ይሄ ደግሞ ዛሩ ሲገባ እንትን የሚልበት የሚጠራበት የሚሾምበት ማለት ነው። ውቃቢው ከዚህ ከጀበናውና ከድቤው ጋራ ይመጣ ነው። ይሄን ሲመጣ ዛሩ ያው የሌለበት ሁሉ ይጮሃል ማለት ነው። ይሄ ዛሮቹን መገበሪያ መጥሪያ
እኛ ቃጭላ ወደ ቤተክርስቲያን የምንወስደው ለክብር ነው። እሱ ግን ደግሞ ዛሮቹ ውቃቢው ይሄ የተጠመጠመች ናት። ይሄን ብሎ እንደዚህ እያለ ፍርድ እኔ አቅልሻለሁ እያለ ሲፈርድ በዚህ ነው የሚያዋርስ መዋረሻ ወይም ደግሞ የዛሩ ድምፅ መግቢያ። ውቃቢው ሲፈርድ ሰዎች ላይ ሊፈርድ ሲል በዚህ ይሄን ሲቀጭል ሰዎች እያሉ ይሰግዱለታል ማለት ነው። ይሄ የአዳልሞቲና የወሰን ገፊና የአብድል ቃድር የሚባል የዛር መንፈስ መጥሪያ ነው ማለት ነው። እዚህ ጋም ያው እንግዲህ እንደተባለው ያው ይሄ ሙሉ ይሄም የሱ መጥሪያ ነው። ይሄ የድሮ ነው ማለት ነው ሳይሻሻል። ጸል ያለው 5 አይነት አለው በቃ በተለያየ እንትን ያለው ያው ይሄም ሳይሻሻል ነው። ግን አሁን ደግሞ ተሻሽሎ ይሄ መጥቷል ማለት ነው። ይሄ ስለት ነው የሚገባለት ለዛሩ መጥሪያው ነው ማለት ነው። ለምን አታቆሙም ይሄን ነገር ተውት ሲባሉ ምንድነው የሚሉት? ልጆቻችንን ያምብናል፣ ይገልብናል ብለው ይፈራሉ፣ ይሰጋሉ ማለት ነው። ነገር ግን አሁን ባለው ትምህርት በተስፋፋበት የሃይማኖት ትምህርት በሰፋበት ለማይታይ መንፈስ ለአጋንንት ያውም ገዥ ላልሆነ እና ልጆቻቸው በሃይማኖት ትምህርት ሰልጥነው ለቤተሰቦቻቸው ይሄ ነገር ተገቢ አይደለም፣ ጥሩ አይደለም፣ ይቋረጥ፣ አቁሙት ሲሉ እኔ ልጆቼን ስለሚያምብኝ ነው እናንተን እንዳይገልብኝ ብዬ ነው እንጂ እተዋለሁ የሚል ሀሳብ እየሰጡ እንዳየሁት ከሆነ እያቋረጡና ለንስሐ እየበቁ ነው ያለው ማለት ነው። ቀጣዩን ደግሞ ተከታተሉት። ይሄ የመገበሪያው የቀንድ ቢላ አለ። እችኛዋ ደግሞ አንካሴ አለች። እቺ አንካሴ ያው እንግዲህ የኢትዮጵያ ባንዲራ ማለት ነው። አዳልሞቲ ነው ይሄን የሚቀበለው ማለት ነው። የአዳልሞቲ እና ጠንቋዩ ውቃቢ ቤት ይሄ ባንዲራ አይጠፋም። ባለ ውቃቢዎች ቤት አይጠፋም፣ ስለት ይገባል ማለት ነው። ይሄ አንካሴ ይባላል። ፉርዳ ወይም ደግሞ ሲዳ አካባቢ ላይ ይሰቅሉታል ማለት ነው። ሲያረጋግጡ ወይም ዛር ሲሾሙ የሚደረግ ማለት ነው። ይሄ ያው ለታምር እንግዲህ ሰዎቹ ንስሐ ገብተው ነው ይሄንን አምጥተው ያስረከቡት ማለት ነው። አንዳንድ ጊዜ በጣም የሚገርመኝ ነገር ሰይጣን ዲያብሎስ የራሱ የሆነ ንብረት የለውም፣ የራሱ የሆነ መጠቀሚያ መሳሪያ የለውም። ነገር ግን የሰው ልጆች መጠቀሚያ መገልገያ ንብረት በሆኑት ላይ ተመርኩዞ የኔነትን ባህሪ ያመጣል፣ ወይም የኔነትን ሲሜየር ወደ ራሱ የማምጣት ባህሪ ያለው። ለምሳሌ እንመልከት። አሁን እዚህ አረንጓዴ፣ ቢጫ፣ ቀይ የምትመለከቱት ከለር ነጭና ጥቁር የተለያዩ ከለሮች አሉ። እነሱን አሁን ጭራሽ ከየት አመጥቶ ነው? ምን አለው እናሱ ንብረት የሚባል ማን ነው? እናሱ ምንም የለውም። የሰው ልጆች መገልገያ መሳሪያ በሆኑት ላይ ተመርኩዞ ነው መጠቀሚያ የሚያደርገው ማለት ነው። እና እንደነዚህ አይነት ልብሶች እንዳንጠቀማቸው የከሌ ናቸው አረንጓዴ ቢጫ ቀይ እንደዚህ ነው ብለን እንዳንጠቀም እንድንሳቀቅበት ያደርጋል። ለዚህ ምሳሌ የሚሆነው ግብረ ሶዶማውያንን ተመልክታችኋቸው ከሆነ የኖህ ቃል ኪዳን ምልክት የሆነችውን 7 ከለር ያላትን አንዷን ቀንሰው 6 አድርገው ይጠቀማሉ። 6 አድርገው የሚጠቀሙት ምንድነው? እነሱ 7 ማለት ፍጹም ነው። በእስራኤላውያን በወንጌል እንደተነገረው 7 ቁጥር ፍጹማዊ ናት። ሕጸጽ የሌለባት፣ ጉድለት የሌለባት፣ ፍጹም ንጹህ ተብሎ የሚታሰብ ነገር ሁሉ በ7 ይመሰል ነበርና የአጋንንት የግብረ ሶዶማውያን አሰራር ፍጹም ነፃ ወይም ንጹህ እንዳልሆነ ስለሚገባቸው ቁጥሯን መጠቀም ትተው 6 አደረጉት። የኖህ ቃል ኪዳን በሰማይ የታየችው ከጥፋት ውሃ በኋላ ምድርን በጥፋት ውሃ አላጠፋትም፣ ባንተ በባሪያዬ በኖህ ንጹህ ሰውነትና ጽድቅ ምክንያት ምድርን ድጋሚ አላጠፋም፣ ላንተ ቃል ኪዳን ሰጥቻለሁ ብሎ ቀስቱን በሰማይ ያሳየ የሚለውን የመጽሐፍ ቃል 7 ከለር ይዘው እንዳይመጡ ፍጹም ሊሆኑ ነው። ስራቸው ግን ፍጹም አይደለም፣ ኃጢአት ነው። ስለዚህ አንዷን ቀንሰው 6 አድርገው ይዘው መጡ። አሁን የኛ ህዝብ በምን ያስበዋል? ያንን ከለር ሲያይ አረንጓዴ፣ ቢጫ፣ ቀይና ሌሎች ያሉትን የግብረ ሶዶማዊ ነው ብቻ ብለው ያስቡታል። ስለዚህ በ6ቱ ከለር ይጠቀማሉ ማለት ነው። ይሄንን ነው እንግዲህ በማስመልከት የምታዩት ጨሌ ምናምን የሚባሉት ከለሮች ሁሉ የሰው ልጆች ለባህል ብለው የሚጠቀሙባቸውን ማጌጫ ብለው የሚጠቀሙባቸውን፣ ነገር ግን እሱ የፈለገውን መርጦ እንደ ባለ መብት ይሄ የኔ ከለር ነው፣ ይሄ ምናምን፣ ይሄ የጠቋር፣ ይሄ ከሌ ተብሎ እንዲሰየምለት ያደረጉት እንግዲህ በዚህ ምክንያት ነው። እዚህ ጋር የምታዩት ጨሌ ያው እንግዲህ ይሄ ሁሉ የምታዩት የጨሌ ነው። እነኚህ ሰዎች ጨሌ ሲያስረክቡ ንስሐ እየገቡ በሕይወትም ያሉ አያቶቻቸው እናቶቻቸው ያስደገሙ ማለት ያዋረሷቸው ነው።
አሁን ግን በእግዚአብሔር ተምረው ወደ እግዚአብሔር ሲመለሱ ይህንን ጨሌውን እያመጡ እዚህ እየጣሉ ንስሐ እየገቡ ቅዱስ ቁርባንን እየተቀበሉ ያ ደግሞ በቢላው ነው። ያ ቢላው ደግሞ ምንድነው መገበሪያ አንካሴ ትባላለች። ፉርዳ ላይ ፉርዳ ይባላል። ፉርዳ እንግዲህ መንፈሱ የሚጠራበት እቺ ተይዛ ነው ከበሮ የሚመታበት ማለት ድቤው የሚመታበት ማለት ይሄኛው እንዲህ የሚመታበት በዚችና እቺ ቆማ ነው። እቺ ትተከላለች፣ እቺኛው ይሄ ይተከላል፣ ያኛው በዚህኛው መደብደቢያ ማለት ነው። ይሄ ሁሉ ነው እንግዲህ ህዝባችንን የጨረሰ ህዝባችንን ከእግዚአብሔር ፍቅር ውጭ ያወጣው አምልኮት ይሄ ነው ማለት ነው። አንዳንድ አሁን በኦሮሚያ ክልል ላይ ምንድነው እነዚህ ቀለም ያላቸው እንጨቶች ለጌጥ ነው የሚጠቀሙበት። ለጌጥ ሲጠቀሙበት ምንድነው የሚጠቀሙት? እቺ ቆሬ ያለች የእንትን መያዣ የጩኮ መያዣ ወይ ጨጨብሳ መያዣ እናቶቻችን በዚህ በኦሮሚያ ክልል ያሉ እናቶቻችን ለምን ለጌጥ ያገጡባታል ማለት አምልኮ አይደለም ይሄ ማለት ነው። አሁን መንፈሱ ሰውን የሚያጠምድበት ነው እንጂ አሁን እንደውም የኦሮሚያ ባህል ቱሪዝም ብንሄድ እንደዚህ አይነት ጨሌዎችን መሶበ ወርቅ ላይ ምንድናት እቺ ቆሪ ላይ ለጌጥ ይቀመጣል ማለት እናቶቻችን ይጠቀሙበታል ለጌጥ። እንግዲህ እንደተመለከታችሁት ነው። ያው ፈጣሪ ከዚህ ሰውረን፣ ራሳችሁን ጠብቁ፣ ራሳችንን ጠብቅ። ወደ ቀጣይ ቪዲዮ እንሸጋገራለን። እናንተ የምትጋቡ ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለ ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። ገንዘብ ከፈለጋችሁ ኢንቨስት አድርጉ። ገንዘብ ከፈለጋችሁ አክሲዮን ግዙ። ገንዘብ ከፈለጋችሁ ወጣችሁ ወርዳችሁ ስራ ስሩ። እንጂስ ገንዘብ ለማግኘት ብላችሁ ከትዳር አጋራችሁ እሱን አትሹ። እንደውም ዮሐንስ አፈወርቅ ገንዘብ ለማግኘት ብለህ ከትዳር አጋር የምትጠብቅ ከሆነ ምድር ተከፍታ ብትውጥ ይሻላል ይላል። ምክንያቱም ገንዘብ ዓላማ አይደለም። ምክንያቱም ገንዘብ መጪ ያጅ ነው። ይገባል፣ ይወጣል፣ ይተረፋል፣ ይከሰራል። ገንዘብ ብለህ ገብተህ ገንዘቡ ያለቀ እንደሆነ ትታት ልትሄድ ነው፣ ትተሽው ልትሄጂ ነው። ይሄ ዓላማ አይደረግም። ስለዚህ ገንዘብን አትሹ። የወላጆችንን ባለጸግነት አትመልከቱ። በጣም ብዙዎች የብረት መዝጊያ መጣልን ብለው እንኳን የብረት መዝጊያ የሳጠራ መዝጊያ ሳይሆን ቀርተዋል። ወገኖች ባለጠግነትን ሽተው ገብተው አልቅሰው ወጥተዋል። አምረው ገብተው እጅግ በማዲያ ተጠብሰው ወጥተዋል። እየሳቁ ገብተው አልቅሰው ወጥተዋል። አዎ ገንዘብ ጋብቻ አይሆንም። የወላጆችን ባለጠግነት ሕይወት አይሆንም። ይሄንን አትመልከት ነው የሚለው። ይልቅስ የነፍስ ባለጠግነትን ተመልከት። ምንድነው እሱ? ቅድስና ነዋ፣ ንጽህና ነዋ፣ ጸሎት ነዋ፣ ጭምትነት ነዋ፣ ታዛዥነት ነዋ፣ ፍቅር ነዋ፣ ክብር ነዋ። እሱን ፈልግ። እሱ መቼም አይጠፋ። ምድር ሊያጠፋው አይችልም። ይሄና ዘመን አይሽረውማ። ይሄንን ፈልግ። በነገራችን ላይ ከሞኝ በር ሞፈር ይቆረጣል ይባላል። ይሄ ማለት ምንድን ነው? ዛፍ ተክሎ አለምልሞ አሳድጎ መገልገል ሲገባው ባለቤቱ ግን ሞኝ ከመሆኑ የተነሳ ዝም ብሎ ያሳድጋል እንጂ ሌላው ይመጣና ለሞፈር ለማረሻ የሚሆን ለገበሬ እቃ ለግብርና እቃ የሚሆን ሞፈር ቆርጦ ይሄዳል አሉ። ቆርጦት ሲሄድም ዝም ይላል። እንግዲህ ይህን ያልኩት ከምን አንጻር ነው? እኒህን አይነት መምህር እኒህን አይነት ውብ የሆኑ መምህር አዋቂ የሆኑ መምህር ሳንጠቀምባቸው እንዳንቀር አደራ ለማለት ነው። ጠብ የማይል መሬት ላይ የማይወድቅ ጥሩ ቃላት፣ መንፈሳዊ ቃላት፣ ህይወት የሚዘራ ቃላት ነው የሚናገሩትና ይሄ የሃይማኖት ልዩነትንም የሚፈጥር አይደለም። በጋራ ማንኛውንም እምነት የሚከተል ማንኛውም የሆነ ሰው የሚመከረው ምክርና በህይወቱ ተግባራዊ ላይ ቢያደርገው ሊጠቅመው የሚችል አይነት ምክር ነው። አድምጡት። ውበትንም አትፈልግ ይላል አንድ ሊቅ ደግሞ። ምክንያቱም
ፀሐይ ሲወጣ ይከስላላ፣ ህመም ሲመጣ ይጠፋላ። እንኳን ይህን ሁሉ ተውትና መውለድ ሲመጣ ይደበዝዛላ፣ እድሜ ሲገፋ ያወረጃላ፣ ይሸበሸባላ። ታዲያስ ይሄን የፈለከውን ውበት ስታጣ መንገድ ላይ ልትወጣ ነዋ፣ አይኖች ሊንከራተቱ ነዋ። ስለዚህ ውበት ማሰት ነው፣ ደም ግባትን ከንቱ ነው። የነፍስ ውበትን ፈልጋ እሱ ነው የሚያስተምረው። ኦርቶዶክሳውያን የነፍስ ባለጠግነት ላይ የውስጥ ውበት ላይ ነው የምናተኩረው። ገንዘብን አትሹ፣ የወላጆችን ቀየውንም ሰፈሩንም አትፈልጉ። የት ሰፈር ሰው ነው አትበሉ፣ ሰማያዊ ዜጋ ነው ወይ በሉ። የመንግስተ ሰማያት ርስት ወራሽ የክርስቶስ ነው ወይ በሉ ነው እንጂ የየትኛው ቋንቋ ተናጋሪ ነው አትበሉ። ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ ቀየውንም ሰፈሩንም አቱ። እንግዲህ ለመምህራችን ቃለ ሕይወት ያሰማልን ብለናል። በየትኛውም እምነት ያላችሁ ይሄ መሰረታዊ ነገር ስለሆነ ለሁላችሁም ይጠቅማችኋል። በልባችሁ አስቀምጡት። ምንድነው? ውሻ ልጅ ይሄን ያህል